누구라? 디디. ሙጅታባ ኻሜኒ የኢራን የበላይ መሪ የሆኑት የአያቶላ ኻሜኒ ሁለተኛ ልጅ ናቸው። በኢራን ፖለቲካ ውስጥ ትልቅ ተጽዕኖ እንዳላቸው ቢታመንም አብዛኛው ተግባራቸው በግልጽ የሚታይ ሳይሆን ከመጋረጃ ጀርባ የሚከናወን ነው። እኚህ በተመረጡ ማግስት ስማቸው የገነነው ሰው እንደ አውሮፓውያኑ አቆጣጠር በ1969 ነበር በመሽሃድ ከተማ የተወለዱት። የካቲት 21 2018 ዓመተ ምህረት በአሜሪካና በእስራኤል ጥምር የአየር ጥቃት የተገደሉት የ86 ዓመቱ መሪ አባታቸው አሊ ኻሜኒ በሻህ የንግስና ስርዓት ላይ በነበራቸው ተቃውሞ በተደጋጋሚ ይታሰሩ ስለነበር ሙጅታባ ያደጉት በፖለቲካዊ ትግል ውስጥ ነው። በቆም ከተማ የሃይማኖት ትምህርታቸውን ሲከታተሉ ወግ አጥባቂ ሃይማኖታዊ መምህራን ተጽዕኖ እንዳሳደረባቸው ይነገራል። 1980 በነበረውና 8 ዓመታት በቆየው የኢራንና የኢራቅ ጦርነት የ17 ዓመት አፍላ የነበሩት ሙጅታባ በሀቢብ ሻለቃ ውስጥ ወታደር በመሆን አገልግለዋል። ይህ የጦርነት ተሳትፏቸው አሁን ላይ ከአብዮታዊ ጥበቃ ከፍተኛ መኮንኖች ጋር ያላቸውን ጥብቅ ወዳጅነት የፈጠረ ነው። ይህ ወዳጅነትም አሁን ለያዙት አዲስ ስልጣን መሰረት ሆኗል። ሙጅታባ በአባታቸው አያቶላ ኻሜኒ ቢሮ ውስጥ የሚወጡና የሚገቡ መረጃዎችን፣ ቀጠሮዎችንና የገንዘብ እንቅስቃሴዎችን እንደሚቆጣጠሩ ዝነኛው ኒውዮርክ ታይምስ በተደጋጋሚ ሲዘግብ ቆይቷል። በ2009 ምርጫው ዝግብ ውስጥ የተነሳውን የአረንጓዴ አብዮት ተቃውሞ ለማፈን ሙጅታባ ከበስተጀርባ ሆነው የጸጥታ መዋቅሩን መርተዋል ተብሎ ስማቸው ይነሳል። ሙጅታባ በኢራን ውስጥ ካሉ ግዙፍ የንግድ ተቋማትና የገንዘብ ድርጅቶች ጋር ግንኙነት እንዳላቸው ይነገራል። ይህ የኢኮኖሚ ምንጭ በማዕቀብ ጫና በጎበጠችው አገራቸው ኢራን የፖለቲካ ተጽዕኖአቸውን ለማጠናከር ረድቷቸዋል። የቀድሞ የፓርላማ አፈ ጉባኤ የጎላም አሊ ሃዳድ አደልን ልጅ ያገቡት አዲሱ አያቶላህ ጋብቻቸው በሃይማኖታዊ በፖለቲካዊና በወታደራዊ ልሂቃን መካከል ያለውን ትስስር አጠናክሮታል ይባልላቸዋል። ሆኖም ባለቤታቸው ከአባታቸው ጋር በአንድ ቀን ተገድለውባቸዋል። አሊ ኻሜኒ የተገደሉት በቴህራን በሚገኘው መኖሪያቸው ላይ በተሰነዘረ የአየር ጥቃት ነው። ከእሳቸው ጋር ልጃቸው፣ አማቻቸውና የልጅ ልጃቸው እንዲሁም ከፍተኛ የወታደራዊ መሪዎች አብረው መገደላቸውን የኢራን መንግስት ሚዲያ አረጋግጧል። ጥቃቱን ከእስራኤል ጋር በጥምረት የፈጸሙት የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን ህዝብ ሀገሩን መልሶ ለመቆጣጠር የሚያስችለው ትልቅ እድል ሲሉ ገልጸውታል። የእሳቸውና 49 ከፍተኛ ባለስልጣናት ሞትን ተከትሎ ኢራን የ40 ቀን ሐዘን አውጃ አጸፋዊ እርምጃዋን በሁለቱም ሀገራትና በመካከለኛው ምስራቅ ሀገራት ላይ ድሮንና ሮኬት እያዘነበች ነው። አሜሪካና እስራኤልም ተደጋጋሚ ጥቃት እየፈጸሙ ነው። በዚህ መሃል የ56 ዓመቱ ሙጅታባ ኻሜኒ አዲሱ የእስላማዊ ኢራን የበላይ መሪ ሆነው ተመርጠዋል። የኢራን የሊቃውንት ምክር ቤት ሙጅታባ ኻሜኒን የአባታቸው ተተኪና የኢራን ሶስተኛ የበላይ መሪ መሆናቸውን ይፋ አድርገዋል። አሜሪካ ሹመቱን ውድቅ ብታደርግም በርካታ ኢራናውያን ግን ሹመቱን ተቀብለው ድጋፋቸውን በአደባባይ ሲገልጹ ታይተዋል። ይህ ሹመት ከ1979 የኢራን እስላማዊ አብዮት በኋላ ለመጀመሪያ ጊዜ ስልጣን ከአባት ወደ ልጅ የተላለፈበት አጋጣሚ ነው። የኤኤሱሉ ቤተሰቦች በዚህ ጉዳይ የሰራነውን አስገራሚ መረጃ እንድትመለከቱት በዚሁ አጋጣሚ እንጋብዛለን። አብዮቱ መጀመሪያ ላይ የተካሄደው የሻህን ወይም የመንግስታዊ ቤተሰብ ስርወ መንግስት አገዛዝን ለመጣል ቢሆንም አሁን ግን ስልጣን በቤተሰብ መተላለፉ ብዙዎችን አስገርሟል። ተቃውሞም ተነስቷል። ለሁለት አስርት ዓመታት ያህል በአባታቸው ቢሮ ውስጥ በከፍተኛ ተጽዕኖ ፈጣሪነት ሲሰሩ የነበሩት የ56 ዓመቱ መሪ ምንም እንኳን በይፋ የሚታወቅ የመንግስት ስልጣን ባይኖራቸውም የኢራንን የደህንነትና የጦር ኃይል በተለይም የአብዮታዊ ዘብን በስተጀርባ ሆነው ሲያዙ እንደነበር ይታወቃል። እሳቸው ለምን ተመረጡ ለሚሉ ጥያቄዎች አገሪቱ በአሁኑ ወቅት ካለችበት ከፍተኛ የጸጥታ ቀውስና ከእስራኤልና አሜሪካ ጋር ካላቸው ቀጥተኛ ጦርነት አንጻር የፖለቲካ መረጋጋትን ለመፍጠር በሚል ነው። አባታቸውን በቅርበት ስለሚያውቁና የጦር ኃይሉ ድጋፍ ስላላቸው ተመርጠዋል።
አብዮቱ የተካሄደው ንጉሳዊ አገዛዝን ለመጣል እንጂ ሌላ ንጉሳዊ አገዛዝ ለመተካት አይደለም የሚሉ ድምጾች እየተሰሙ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሙጅታባን ሹመት ህገወጥ ሲሉ ጠርተውታል። አሜሪካ ሙጅታባህ ላይም ከዚህ ቀደም ማዕቀብ ጥላባቸዋለች። እስራኤል በበኩሏ በአዲሱ መሪ ላይ እንደ አባታቸው አይነት ጥቃት እንደምትፈጽም አስጠንቅቃለች። ከጦርነቱ በተጨማሪ የኢኮኖሚ ውድቀትና የኑሮ ውድነት መፍትሄ ሳያገኝ ወደ ስልጣን መምጣታቸው አስተዳደራቸውን ይፈትነዋል ተብሎ ተገምቷል። ሙጅታባህ ኻሜኒ የአባታቸው ፖሊሲ በመከተል ረገድ ጠንካራ አቋም ይኖራቸዋል ተብሎ ቢጠበቅም አገሪቱ ከገባችበት የጦርነትና የዲፕሎማሲ ቀውስ እንዴት እንደሚያወጧት ትልቅ የቤት ስራ ይጠብቃቸዋል። ይህ ኤኤስ ሁሉ ነው።